ሰላም ሰላም የኔ ውዶች እንዴት ናችሁልኝ? ዛሬ እንግዲህ ጥምቀት ከከተራ ጀምሮ እስከ ጥምቀት ያለውን ለምን ብቻዬን ላክብር እናንተስ ማን አላችሁ ብዬ ይዤላችሁ መጥቻለሁ። እንደምታዩት ያው ከቤታችን ወጥተን ከጓደኛዬ ጋር ለሊን እየጠበቅን ነው። የከተራ ቀን የኔ አርፋጅ ነው። እንደምታዩት አርፍዳ ነው የምትገኘው። ቆይተናል እዚህ ጋር ከቆምን ማለት ነው። መጣች። ከሩቅ ትታያችኋለች። ነጭ በነጭ ሆና የምትመጣው ሲጋ እንደምታዩት ሰላም ተባባልን። ካሜራማኑን ሰላም ካላልኩ ለምንድን ነው ካሜራ ይዘ ሰላም ማትለኝ ብላ ያው በግድ አይታይ ብለን አሳርፈናታል። አሁን ወደ ከተራ ታቦት እንሸኛለን ብለን ነበር ግን አልቻልንም። አርፍደን የወጣነው እንደምታዩት በቃ እየመሸን ዝም ብለን ታቦቱ የሚያድርበት ጋር ሄደን ተሳልመን ምናምን እንምጣ ብለን ነው እንጂ አርፍደናል በጣም አናምንም። እነዚህ ጋር ደግሞ ሰንበት ተማሪዎች ሳይ በቃ አላስችል ብሎኝ ልቀላቀላቸው አንዳቸውን ልብስ አስወልቄ ልልበስ እያልኩ እንደዚሁ በቃ እነሱን ቅረጹልኝ አልኩና እነሱን ቀረጽኩ። ወደ እነሱ መቀላቀል አልቻልንም። ለመጀመሪያ ጊዜ ነው ጥምቀትን ከምንጃር ውጪ ሳከብር ነው። የሆነ ቅር የሚል ነገር አለው ግን ምንም ማድረግ አይቻልም ብለን ያው እየጠየቅን ታቦቱ የት ነው የሚያድረው ብለን ጠይቀን ደረስን። እንዴት እንደሚያምር በእግዚአብሔር በቃ ሰው ህዝቡ እንደዚህ አልጠበቅንም ነበር ማለት አላየንም። እዛው ሰፈር ነን ሲዘጋጅ ምናምን ስላላየን የት ይሆን የሚከበረው ብለን ጠይቀን ነው የመጣ ነውና እንዴት ደስ እንደሚል በቃ ቅር ብሎኝ ነበር መጀመሪያ። ይሄን ድባብ ሳይ ለቀቀኝ እላቸዋለሁ። በቃ እንዴት እንደሚያምር እንዴት ደስ እንዳለኝ በጣም ደስ ይል ነበር። ከተራ እንደዚህ ብለን አከበርን። ወደ ቤታችን ተመለስን። ከዛም ጥምቀት ጠዋት በሌሊት የምንነሳው ያለ ልጆች እንኳን በሌሊት ልንነሳ ላይቭ አምሽተን ጠዋት ነግቶብን ተነሳን። ከዛ ልብሳችንን ለባበስን። ጓደኛዬም ከሌሊ ጋር ነበር ያደረችው። እኔና ወንድሜ ነበር ቤት ውስጥ ያለ ነው። ተዘጋጃችን ምናምን ነው ጥምቀት ለመጠመቅ ለመውጣት ሌሊ ጋር ደወልኩላት። እሷም እየወጣሁ ነው በቃ ምናምን ብላ አታለለችኝ። የወጣሁ ነው ጨርሻለሁ በቃ ውጪ ያለችኝ። እኔም ስሯሯጥ ያው ናውጣ ወንድሜን እያልኩ አስወጣ። ወንድሜ ብዙም የካሜራ ሰው አይደለም። ዞር በይ እያለኝ ነው የቀረጽኩት። በጣም ልምድ መስታወት በቃ ቁጭ ከወጣሁ በኋላ በውጭ መስታወት አይቼ ነው ራሴን የምወጣው። እና ከዛ አስቡት 11ኛ ላይ ነው ያለነው። ከ11ኛ ፎቅ ወደ ታች ከወንድሜ ጋር እየተዛዛግን ምን እያልን መንገዳችንን ቀጠልን። ታች ደረስንና ወጥቻለሁ ጨርሻለሁ ያለች ልጅ ገና አልመጣችም። ያው አሁንም እሷን ጥበቃ። ትናንትም እሷን እየጠበቅኩ ነበር፣ ዛሬም እሷን እየጠበቅኩ ነው። ቦታው ራሱ ለመደኝ። በቃ ቀድማ አትገኝም። ስወጣ ወጥቻለሁ ጨርሻለሁ ቶሎ ውጪ ብለኝ ስሯሯጥ የወጣው ልጅ ያው እዚህ ጋር ቆሜያለሁ። ተመልከቱልኝ፣ ጉድ በሉልኝ። ትንሽ አስጠበቀችን። ጠብቀን አልቀረንም። መጣች። አትቅረጹኝ እኔ አልፈልግም አትቅረጹኝ እያለች ነበር። እኛም ከመቅረጽ ወደ ኋላ አላልንም። ቀርጸናታል። በጣም ነግቷል። እኛ ሀገር ሌሊት ነው ጸበል የሚካሄደው ማለት ነው። ጸበል ርጭት የሚካሄደውና በቃ አምልጦናል። ዝም ብለን ደርሰን እንምጣ ብለን ነው ግን ገና ነበረ። እኛ ጋር ሌሊት 9 ሰዓት 10 ሰዓት ላይ በቃ ቢያንስ 10 ሰዓት ተኩል ላይ ጸበል መረጨት ይጀመራልና አሁን ደግሞ 1 ሰዓት ሆኗል። በቃ 1 ሰዓት ከሆነ በኋላ ነው የወጣነው። ዝም ብለን ደርሰን እንመለስ በቃ ወጉ እንዳይቀርብን ብለን ነበር። ግን ስንደርስ ሌላ ታሪክ። ገና ያሬዳዊ ዜማ ካህናቱ እያሉ ነው። ህዝቡም ገና እየመጣ ነው። በቃ እንዴት ደስ እንዳለን ማርያምን አምልጦናል ብለን ነበር። በቃ ቀረብን። ዛሬ ጸበል ሳንጠመቅ ልንቀር ነው። ወይኔ ከምንጃር ቀርቼ በቃ በሄድኩ ነበር እያልኩ ስቀውጣው ነበረ። ግን ስንደርስ ደስ ይላል። ጠዋት ነበረ ጸበል የሚረጨውና ገና ፕሮግራሙ እየተካሄደ ነው የደረስነው።
ፕሮግራማችን በቃ ተጀመረ። እንዴት ደስ እንደሚል ጸበል ለመረጨት እንግዲህ እንደምታዩኝ እኔ አጭር ነኝ። የሁሉ ህዝብ መሀል ገብቼ እንዴት ነው የምሆነው? ብቻ እንዴትም አለን እንጠመቃለን። ብቻ ምን ብዬ ልንገራችሁ፣ ደስ ብሎኝ ነበር በእውነት። ምንጃር ያው አገልጋይ ነበርኩ፣ መዝሙር ዘማሪ ነበርኩኝ። ያ ነገር ስለቀረብኝ ትንሽ ቅር ብሎኝ ነበረ። እንዴት ነው ማሳልፈው፣ እንዴት ነው እምለምደው ብዬ ነበር። እግዚአብሔር ይመስገን እውነት በጣም ደስ ብሎኝ ነው ያሳለፍኩት። እዚህ ጋር ትምህርት ወንጌል እየተሰጠ ነበር። ትምህርት ወንጌላችንን አዳመጥን። እኛ የምንጠመቀው በሰውነት ነው እንጂ ስጋ ምክንያት ሆኖች ነው እንጂ አምላክነት አይደለም። አንዱ ይሄ ነው። ሁለተኛው አንድ ጊዜ ብንጠመቅ እንጂ ሁለተኛ ጥምቀት የለብኝና ፍቀድልኝ። ይሄ ለእኔና ለእናንተ አንተ ተድላ ነው፣ ደስታ ነው። እንግዲህ ብዙ ትርጉም አለው። የመጽሐፍ መምህራን እንደተጻፉት ሊቃውንት እንደተረጎሙት ላይ ብዙ የሚባሩ ማብራሪያዎች አሉ። አሁን ወደ እሱ ብዙ አንገባም። ስለዚህ አንድ ጊዜ ነው ትምህርት ወንጌላችንን አዳምጠን። እንደምታዩት ህዝቡ በጣም ነው ደስ የሚለው። በእመቤቴ ተመልከቱ፣ በጣም ደስ ይላል። በቃ በጣም ግፊያ ነበር። ጸበል ለመጠመቅ ተማሙተን የደረሰን። እኔ ይህን ቪዲዮ የቀረጽኩላችሁ ጸበል ተረጭቼ ከወጣሁ በኋላ ነው። በጣም ግፊያ ነበር፣ በጣም ማለት ነው። ተረጋግጠውኝ ምን ብለው የወጣሁት እና እንደምትመለከቱት ህዝቡ እጁን ወደ ላይ እያለ እየተጠመቀ ያለው ብቻ ደስ ይል ነበር። በጣም ደስ የሚል ጊዜ ነበር። እና ጸበል ተረጭቼ ከወጣሁ በኋላ እነ ለሊ ጠፍተውብኝ ነበር። የት ይግቡ ምን ቦታ ላይ እንደተጠፋፋን አላውቅም። እነ ለሊ ጠፍተውብን እነሱን ፍለጋ ላይ ነበርን፣ አላገኘናቸውም። እና ዝም ብለን ወጥተንም ቀጥታ ወደ እነ ለሊ ቤት ነው የሄድነው። ከዚህ ጋር ጸበል ተረጭቼ ነው። እና የለሊ ቤት ደግሞ 13ኛ ላይ ነው እንደምትመለከቱት። ቁጥር መጻፍ አይጠበቅባቸውም ነበር፣ የመጨረሻው ነው። 13ኛ ፎቅ ላይ ወጣን። ቤት ስንገባ ግን ለሊ ለምሰሚ ከሆነ ወረጅልን ከዚህ እንኖርበት። እርግጥ እኔም 11 ላይ ነው ያለሁት። ስንገባ በጣም ደስ ይል ነበር። ቡና ተፈልቶ ነበር የጠበቀን። ደስ እያደረገች ነው የጠበቀችን። ታውቋታላችሁ ርብቃ ድራማ ላይ ኮኪ እና ቡና ፈላችልን። ቁርሳችንን አሁን በላን እና በኋላ በጣም በጊዜ ወተን ታቦት እንሸኛለን ብለን ፎከርን ማለት ነው። አሁን በጊዜ ነው መውጣት ያለብን፣ ሁሌ ያረፈደ ብለን ፎከረናል። እንግዲህ እንዴት እንደሆነ ረፍዶብን ነው የደረስነው። አልሸኘንም። ከማደሪያው ቦታ ነበር እንሸኛለን ያልነው። ቡና ስናፈላ እንደዚህ ወሬያችንን ስናወራ ቁርስ ስንበላ ምናምን ሰዓቱ ሄዷል እኛ ሳናውቀው። ከዛ ቤት ውስጥ የምናደርገውን ነገር አድርገን ከጨረስን በኋላ ታቦት ቀድመን ሄደን ከማደሪያው አስነስተን ነው ይዘን የምንሄደው ያለን ልጆች። ልክ አራብሳት ታንከር ጋር የቃጥላ ማርያም ደርሶ ነበረ ጽላቱ። ዝም ብለን ከዛው ተቀላቀልን። ወይኔ በማርያም እንዴት ደስ እንደሚል፣ እዚህ ጋር ደግሞ እንዴት ደስ እንደሚል። በቃ ህዝቡ እየዘመረ ነው ምናምን፣ ብቻ ደስ ይላል። በጣም ደስ ይል ነበር። እናንተ ተጋበዙልኝ ከዚህ በኋላ ያለውን ናድለን ምሕረት ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረት ቅዱስ ሚካኤል የኛ አባት ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት በተራራን አታንሞት የያዕቆብ ነገድ እስራኤል ሚካኤል ጠባቂያቸውን መላከ ኃይል ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረት ቅዱስ ሚካኤል። እያያችሁ ህዝቡ እንዴት ደስ እንደሚል ምን ልበላችሁ።
ሰንበት ተማሪዎች እዚህ ጋር እየዘመሩ ነበርና እነሱን ሳይ አልቻልኩም በእውነት በቃ አገልግሎት ምናምን አንዳንዴ ራቅ ማለት ትንሽ ይከብዳልና ሆዲ ይብሳል። በእውነት በጣም ደስ ይላሉ፣ ያምራሉ። እንደምታያቸው እየዘመሩ ነው። በቃ ከዚህ ህብረት መቼም የተነጠልኩት ያስብላል። እርግጥ ያው ሁኔታ፣ ስራ፣ ትምህርት ብዙ ነገር እንትን ይላል። ብቻ ደስ ይል ነበር። እያቸው፣ ተመልከቷቸው እንዴት ደስ እንደሚሉ እንዴት እንደሚያገለግሉ በጣም ነበር ደስ የሚለው። ታቦታችን እየዘመርን እልል እያልን በቃ ምን ልበላችሁ ደስ ብሎን ገብቶ መዘመሩ ነው የቀረብኝ። ደስ ይል ነበር በጣም። ያው ትንሽ ስሜት አለው። ትንሽ እንደዚህ ሲዘምሩ ስታዩ በቃ መንፈሳዊ ቅናት የለም፣ በጣም ሆድ የሚብስ ነገር አለው። ግን አለመቅረትም እዚህ አብሮ ማገልገል ደስ የሚል ነገር አለው። እንዴት ደስ እንደሚሉ በቃ ምን ልበላችሁ አስታውሱኝ። እውነት ለመጀመሪያ ጊዜ ነው አዲስ አበባ እያከበርኩ ያለው ጥምቀትን። ከዚህ በፊት እዛው ምንጃር ነበር የምሄደው። እንደምታውቁት ደግሞ ምንጃር 44ቱ ታቦት የሚወጣበት ኢራምቡቲ አለና እዛ ደግሞ ለየት ያለ ነው በጣም። ሄዳችሁ የማታውቁ ሰዎች ቀጣይ ዓመት ሄዳችሁ እንድታከብሩ እጋብዛችኋለሁ። እንዴት ደስ እንደሚል ፕሮግራሙ በቃ አትጠይቁ። ከፊት ሆናችሁ ስታዩማ የሆነ ለየት ያለ ድባብ አለው። በጣም ነበር ደስ የሚለው። ግን ታቦቱን ወደ ቤተክርስቲያን አስገብተን ሳንጨርስ ስልኬ ባትሪ ዘጋ እና ከዚህ በኋላ ያለውን አልቀረጽኩላችሁም። በጣም ይቅርታ ጠይቃለሁ። ስልኬ እስኪዘጋ ድረስ ያለውን አስተካክሉ።
ቤታችን ተመልሰን ተጣጥበን ወደ ስራ እረፍት የለምና እንደምታዩት 12:23 ይላል። ተነስተን ወደ ስራ ልንገባ ነው። ጥምቀትን ይሄን ያህል ካከበርን ይበቃናል እና ጥምቀትን ይሄን ያህል ካከበርን ይበቃናል ብለን ወደ ስራ ሄድን። በቃ ስራ ልትገቢ ነው እያሉ ይኸውላችሁ ሰላም አለሽ ብለውኝ ነበር። አላሰላትም ግን በመጨረሻ መታ ሰላም አለችኝ። እዚህ ጋር እንዲህ ስንገናኝ ሳልጠብቃት መስሏችኋል አይደል? ቆሜ ጠብቂያት ነው ሆኖ የመጣችው። ስራ ቦታ ገባን። ሁሉም በቃ በዛው ጥምቀትን አክብረው ወደዛው ነው ወደ ስራ የገቡትና እንዴት እንደሚያምሩ ያቸው እና በቃ ቀጥታ ወደ ስራ። ከዛ በኋላ ስራ ነበር። ቤተሰቦች ይሄን ያህል ከተጋበዛችሁ ይበቃችኋል። እወዳችኋለሁ።